አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያኖች፣ የሀገሬ ልጆች፣ የኔ ውዶች፣ የኔ ማሮች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። ጁማ ሙባረክ ብያችኋለሁ ውዶቼ፣ የኔ ማሮች። እውነት ይሄ ጁማ እንደዚህ ደብሮ አያውቅም። ዛሬ ግን ብቻ አልሐምዱሊላህ አላህ የበለጠውን አያምጣብን እንጂ ሰላም ብያለሁ። ክርስቲያን ወገኖቼ ሁላችሁም የሀገሬ ልጆች ኢትዮጵያኖች ሁላችሁም ደህና ናችሁ ወይ? አለው አልሐምዱሊላህ። እንግዲህ ያው ቤተሰቦቻችን እናንተ አይደላችሁ ከፈጣሪ በታች በሰው ሀገር ያው ቤተሰብ አፍርተናል። አልሐምዱሊላህ ከእናንተ ጋር ያለንን ነገር ማውራት ነው። ራስ ምታትም ካመመን ማችን ከእናንተው ማውራት ነው። ብቻ አልሐምዱሊላህ እያመመኝ ነው አላቅም። ከወገቤ በታች እግሬ ሁላ እንደተመተ ሰው ነው እያመመኛል። ሁሉም ሰውነት እያመመኝ ነው አላቅም ለምን እንደሆነ አላቅም። እያመመኝ ነው እውነት። እኔ ጁማ እንደዚህ ደብሮኝ አያቅም። ደብሮኝ በፍጹም አያቅም። ወላሂ በጣም ነው የሚነሽጠኝ፣ በጣም ደስ የሚለኝ። አውዚ ብላይ ዛሬ ቀን እንዳይጠቀም እንደዚህ የሚደብር ቀን እንዳይጠቀም እውነት በዛሬዋ ቀን እንዳትደገም ይብኝ። አውዚ ብላይ የሚሽጠር በጣም ለደብረኝ፣ በጣም የሰውነት እያመመኝ ነው። በቃ አላቅም። የኔ አይደለም ሰውነቱ ልባዳ ሆኖብኛል። ፈጣሪ ይዘንልሽ በሉኝ። የማንዱ አንድ ማን እንትን እንደሚሰማ አላህ እሱ ነው የሚያውቀው፣ እኛ አናውቅም። እውነት ዱአ አድርጉልኝ። አላቅም የኔ አይደለም እንጃ ብቻ የሆነ አላቅም የሆነ እንደ እንትን ነው የሚሰማኝ የሆነ ነገር የሆነ ጭልም በቃ የሆነ በቃ አላቅም። ስሜቱን አላውቀውም። የሆነ በቃ አላውቀውም። መተኛት እፈልጋለሁ፣ አልፈልግም መተኛት። የሆነ በቃ መቀመጥ እፈልጋለሁ፣ ደስም እንዲለኝ ራሴን ወደ ደስታ መስባለሁ፣ ወደ ደስታም አይሄድልኝም። በቃ እንደሆነ ነገር እያደረገኝ ነው አላቅም። ስሜቴን በጣም ለመቆጣጠር እያልኩ ነው አላቅም። ከጠዋት ጀምሮ ደህና አይደለሁ አልሐምዱሊላህ ረብል ዓለሚን። እንትኑ እርግጠኛ ነኝ ይሄ ሻወር ወስጄ እመጣለሁ። ሙከየፉ ክፍት ነው እመጣለሁ። እሱን መሰለኝ አላቅም፣ ግን ብቻ አላቅም። ዱአ አድርጉልኝ አላህ ይዘንልሽ፣ አላህ አፊያ ይስጥሽ ብሎ ዱአ አድርጉልኝ። የማን ዱአ እንደው የሚሰማው አላህ ነው የሚያውቀው። እኔ ውዶች ዱአ አድርጉልኝ፣ ዱአችሁ እንዳይለኝ እሺ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የሀገሬ ልጆች፣ ክርስቲያን ወገኖቻችን ሁላችሁም ሰላም ብያችኋለሁ። ፈጣሪ ባላችሁበት ሁላችሁም አላህ ይጠብቃችሁ፣ ፈጣሪ ይጠብቃችሁ። ውሏችሁ ሁላ ያሳምርላችሁ። ስትነሱ ሁላ ሰላማችሁን፣ አማናችሁን ሁላ አፊያችሁን እንዳይዛ። ከምንም በላይ አፊያ ቁልፍ ለካ። እኛ ጤነኛ ስንሆኑ በጣም ደስ የሚለን ሁሉም ነገር ደስ የሚለን እኛ ጤነኛ ስንሆን ነው አይደል? ለካ አላቅም፣ ብቻ አላቅም። አላህ ይወቀው። አላቅም፣ እኔ እንጃ አላቅም። ህመሙ ምን እንደሆነ ብቻ አላውቀውም። ብቻ ሰውነቴ ያመኛል እንጂ ከወገቤ በታች እንዲህ ያመኛል እንጂ ምን እንደሆነም ላውቀው አልችልም። ምን እንደሆነም አላውቀውም። ብቻ አላውቀውም። እኔ አላወኩትም። የሆነ በቃ እኔ አላውቀውም። ይደብረኛልም። ራሴ ወደ ጥሩ ደስታ ነገር ሊመልስ እፈልጋለሁ። በቃ ይመልስልኝ። የሆነ በቃ ትናንትናም ደህና አይደለሁም፣ ግን ዛሬ ይሻላለሁ ብዬ በቃ ያው በቃ ብቻ አልሐምዱሊላህ አላኩል ያለ አላህ ያውቃል። ለማንኛውም በዱአችሁ አትርሱኝ፣ ዱአ አድርጉልኝ። ዛሬ ጁሙአ ነው፣ ዱአ አድርጉልኝ። አላህ ሱብሓነሁ ወተዓላ አማኑ ሰላሙን አምጣልኝ። ዱአ አድርጉልኝ ውዶቼ፣ ዱአችሁን ፈልጋለሁ። ዱአ እንድታደርጉልኝ ፈልጋለሁ። ዱአ አድርጉልኝ። አላወኩትም፣ በቃ አላወኩትም። እዚህ ጋር ምንድን ነው የሚባለው? እዚህ ጋር ኩላሊትም አይደለም ምንም አይደለም። እዚህ ከጀርባ እዚህ ጋር የሚያመው ምን እንደሆነ ብቻ አላውቀውም። እኔ እያመመኝ ነው። አላህ ዘንልኝ ያ ረብ። ያለ አንተ ማንም የለኝም፣ ከአላህ በስተቀር ማንም የለኝም። እውነት ደካማ ባሪያው ነኝ እኔ። ምንም ወንጀለኛ ነኝ። አላህ ይዘንልሽ በሉ። እውነት አላህ እሱ ይዘንልሽ በሉ። አልሐምዱሊላህ ያ ረብ። አልሐምዱሊላህ። መታመም እኮ ምንም አይደለም። ሰው ይታመማል፣ ግን
በቃ አላውቅም። የሚሰማኝን ስሜት አላውቀውም። በቃ የሆነ ስሜት ነው የሚሰማኝ ያለው ስሜቱን አላውቀውም። በቃ የሆነ አይኔንም እንደ እንቅልፍ ሊጨፍነኝ ይፈልጋል። በቃ አላውቀውም። የሆነ ነገር ዝብርቅ እያደረገኝ ነው። አውዝ ብላ የሚያሽቃል። እስኪ በዱዓችሁ አትርሱኝ፣ በዱዓችሁ አትርሱኝ። ዱዓ አድርጉልኝ ማሮቼ፣ ፍቅሮቼ፣ ሀገሬ ልጅ ዱዓ አድርጉ። ሰላም ቀውላ እስኪ አንድ ሲኒ ቡና እንደዚህም ብዬ እስኪ ቡና አንድ ሲኒ ጠጣ። በጣም ከብዶኛል። እስኪ ቡና ዝም ብዬ ፉት ልበል ቡና። እሺ ሰላም አንተ ሀቃል እስኪ ለማንኛውም እሱ ያውቃል፣ አላህ ያውቃል። ዱዓ አድርጉ ማሮቼ። ብቻ በሰው ሀገር ማንንም ጠላት ማይኑ ማንንም አይነው በሰው ሀገር ምንም ለማንም ሰው አላውቅም። ለማንም አንመኘውም። አልሐምዱሊላህ ለማንኛውም አልሐምዱሊላህ። አይደብረን። አረብ ያ አላህ ቀናችሁን ያሳምርላችሁ። ቀናችሁ ከምንም ብላ ስትደርሱ ቀናችሁ ሙሉ ያምሩላችኋል። እንደ ዛሬው ቀን ደብሮኛል። አሁን ያ ረቢ አልሐምዱሊላህ። ለማንኛውም አልሐምዱሊላህ ማለት ነው። ሌላ ምንም አይባልም። ቢስሚላህ ያ አላህ በእዝነታ በረሃመታው ንገህ አላህዬ እንደኛ አትሁን። ያ እኛ ወንጀለኞች ነው። ፈጣሪ እሱ ይዘንልን እስኪ አላህ ቀናችን አሳምሮ ያውለን፣ አሳምሮ ያውለን፣ አሳምሮ ያውለን። ያ ረብ ቀናችን አምሮ ይዋል፣ ቀናችን ይመር ባርጎ ያውለን። ኧረ ድብርትን አላህ አንሳልን። ድብርት የሚባል ነገር አላህ አንሳልን። ሰላማችን በዚህ ታርጎ ያውለን። አላህ ሱብሃነሁ ወተዓላ ወሱ አይከብደውም። አፊያችን ቁልፍ ከምንም በላይ ለኛ አፊያ ነው። አፊያ ካለን ምንም ነገር ችግር የለውም። ዱንያ አላህ ካላት ትመጣለች። ከምንም በሰው አገር ብቻ ራስ ምታት አይመማችሁ። ራስ ምታት ስንት ነገር ነው የምታስቡት። በዚህ ታወጣለች፣ በዚህ ታስገባለች፣ በዛ ምንድነው ለምንድን ነው አላህ እንጂ ማን አላችሁ? ካለ ፈጣሪ ማንም የላችሁም። አላህ ሱብሃነሁ ወተዓላ እሱ ይዘንልን እንጂ በእዝነቱ በራህመቱ እሱ ይዘንልን። አፊያችንን አላህ ሱብሃነሁ ወተዓላ ይጠብቅልን። ሐኪምም እሱ ዶክተሩም መርማሪም አላህ ይሁን። እኔ ሐኪም ቤት እዚህ ሀገር ሄጄ አላውቅም። አላህ ያውኑ መጥቶ ስለኝ ያ ረብ እኔ እንጃ አላውቅም። አላህ ይዘንልሽ በሉ። አላህ እንዲያዝንን ዱዓ አድርጉልኝ ማሮቼ። ኧረ እኔ በጣም የምነሽጠው እኮ ዳቦ ጋግራለሁ እና አፈላለሁ እና በራሴ ገንዘቡን ገዝቼ ጁማ ቀን ደስ ሊለኝ እንጂ ከኢትዮጵያም ጀምሮ እዚህም ነገር ሆነ በቃ በተሻለኝ ቂም ፏፏ ማለት እንጂ መደበር አልፈልግም። ዛሬ በዚህ ነው በዚህ ብላ ሰገድኩ፣ ሰላቴ ሻወር ገባሁ ምናምን በቃ አያሬ ዘጭ አልሐምዱሊላህ። ሱቢ ሰግጃለሁ እንዳይደብረኝ። እንደው ሱቢ ካልሰገዳችሁ አንዳንዴ ይደብራችኋል። የሆነ በቃ ተጫጭኖች ትውላላችሁ። ሱቢ ሰግጃለሁ አልሐምዱሊላህ። ምንድነው ምን ሆኜ ብርድ መጥቶኝ ነው። ቦታ አልተመቸኝም። ምን ነው አመመኝ፣ ሰውነቴ ላመኝ። ምን ነው ቦታውን ላየውም አልቻልኩም። ወላ ሰውነቴ ሲሆነ በቃ ላየውም አልቻልኩም። የት ቦታ እንደሚያመኝ ራሱ ላየውም አልቻልኩም። በቃ አላህ ይዘልልን። ወላሂ ማንም የለንም፣ አላህ ነው ያለልን። በሰው ሀገር ማንም ስለሌለን እሱ ይዘንልን። አላህ ሱብሃነሁ ወተዓላ እሱ ይዘንልን። እዝነቱ ሰፊ ነው አላህ እንጂ እኛ ምንም አቅም የለንም፣ ምንም አቅም የለንም። ያ ረቢ ያ አላህ ከለቀቀኝ ብዬ ነው እናንተ ያስወጣ ነው ማፑት ነው እና ውዶቼ እንደዛ እላቸዋለሁ። እስኪ ዱዓ አድርጉ፣ ዱዓ አድርጉ፣ ዱዓ አድርጉ፣ ዱዓ አድርጉ።
ያ ረቢ አላህ እሱ ያውቃል፣ አላህ ያውቃል። ውድና የተከበራችሁ ልጆቼ በዱዓችሁ አትርሱኝ፣ በዱዓችሁ አትርሱኝ፣ በዱዓችሁ አትርሱኝ። ዱዓ አድርጉልኝ፣ በዱዓችሁ አትርሱኝ የኔ ውዶች። አላህ ባላችሁበት ሁላ እናንተን ሰላማችሁን ብዝት አድርግ። አፊያችሁን ከምንም አይ አትያዝ፣ እናንተ አፊያ አትያዝ። አፊያ ካላችሁ ሁሉም ነገር ትደርሳላችሁ። ለዱንያ አታስቡ፣ አትጨናነቁ። ዱንያ ማለት አላህ ሱብሓነሁ ወተዓላ ራሱ የሚሞላት ነገር ናት። አላህ ለከፈተው ራሱ ነው የሚረዝቀው። እና እውነቴን ነው የምላችሁ፣ ከምንም በላይ ለአፊያችሁን ፈጣሪ ለምኑት። እውነት ዛሬ ቀን እኔ አልሐምዱሊላህ ረቢል ዓለሚን አላውቀውም፣ ሁሉም ነገር ኢባዳ ሆኖብኛል። ብቻ ዱዓ አድርጉልኝ። አላህ ባላችሁበት ሰላማችሁን አብዘው፣ አላህ ይጠብቃችሁ። የመዳም ቅሞችን እኔ ቢጤዎችን አላህ ባላችሁበት ሰላማችሁን ብዝት ታርግላችሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ኮሜንት አድርጉልኝ የኔ ውዶች። ሰላም አለይኩም ወራህመቱላሂ ወበረካቱሁ።